ሰላም ሰላም እንዴት ናችሁ? እኔ ኦሊ ነኝ። ዛሬ እንደ መጀመሪያ ቪዲዮ ይዤላችሁ የመጣሁት ማርኬት አፕዴት ነው። ጀስት ሜጀር ማርኬቶችን ለምሳሌ እንደ ቢትኮይን፣ ዩሮ ዩኤስዲ፣ ጎልድ ምናምን ያሉትን እንዴት አድርገን ባያስ ፎርም እንደምናደርግ አብረን እናያለን። እንደ መጀመሪያ ቻርት የመረጥኩት የቢትኮይን ቻርት ነው። አሁን የቢትኮይን መንዝሊ ቻርት ላይ ነን። እኔ መጀመሪያ የማደርገው ነገር ምንድነው? ኪ ሌቭሎችን ነው ድሮ ማድረገው። የመጀመሪያው ኪ ሌቭል ይሄኛው ነው ለቢትኮይን። ሌላኛው ኪ ሌቭል መንዝሊ ላይ ይሄኛው ነው። እነዚህ ኪ ሌቭሎች ናቸው። ምንድን ናቸው እነዚህ ኪ ሌቭሎች? ፕራይስ ብዙ ጊዜ እነዚህ ሌቭሎች ጋር ሲደርስ ወይ ሪጀክት ያደርጋል ወይ ብሬክ አድርጓቸው እንደ ሰፖርት ይጠቀምባቸዋል። ለዚህ ወይ ሰፖርት ናቸው ወይ ሬዚስታንስ ናቸው ማለት ነው። ከዛ ወደ ዊክሊ ቻርት ላይ እንመጣለን። ዊክሊ ቻርት ላይ ስንመጣ ደግሞ ተመሳሳይ ነገር ነው የምናደርገው። ኪ የሆኑ ሌቭሎችን ድጋሚ ሪፋይን እያደረግን እንመጣለን ማለት ነው። ዊክሊ ላይ ስንመጣ እዚህ ጋር አሪፍ ኪ ሌቭል እናገኛለን። በመቀጠል ደግሞ ይሄንን ሌቭል ራሱ ሪፋይን ማድረግ እንችላለን። እንዴት? ይሄንን ከፍ እናደርገውና ትንሽ ይሄንንም እንደዚህ እናደርገውና ይሄንን ሌቭል እንሰጣለን ማለት ነው። ለዚህ ፕራይስ እነዚህ ሌቭሎች ጋር ሲደርስ ሪያክት የማድረግ ቻንሱ ትልቅ ነው። ስለዚህ እነዚህ ሌቭሎች በውስጣችን እንደያዝን ምን እናደርጋለን? ወደ ዴይሊ ሌቭል እንመጣለን። ዊክሊ ላይ እንመለስና አንድ ነገር እናድርግ። ዊክሊ ላይ ስንመለስ ማርኬት ስትራክቸር ራሱ ማየት መጀመር እንችላለን ማለት ነው። በዚህ ኬስ ማርኬት ስትራክቸሩ ክሊርሊ ቡሊሽ ነው። ሃይ አለኝ እዚህ ጋር፣ ሎ አለኝ፣ ሃይ አለኝ፣ ሎ አለኝ፣ ሌላ ሃይ አለ። ስለዚህ ዊክሊ ላይ ስትራክቸሬ ቡሊሽ ነው። ይሄንን በውስጤ እንደ አንድ ፖይንት እንይዘውና ወደ ዴይሊ ቻርት እንገባለን። ዴይሊ ላይ የመጀመሪያውን ነገር የምናደርገው ምንድነው? እንደተባባልነው ኪ ሌቭሎች ነው የምፈልገው። እዚህ ላይ ኪ ሌቭሎች አሁን ለምሳሌ ይሄኛው ሌቭል ኪ ሌቭል ነው። ይሄኛው ሌቭል ሌላ ኪ ሌቭል ነው። እነዚህ ሌቭሎች ወደ ኋላ እየገባ ማየት እንችላለን። አሁን ለምሳሌ ይሄንን ሌቭል እንደ ሌቭል ብናየው ፕራይስ ይሄንን ፍሊፕ አድርጎት ወደ ላይ ወጣ። እንደ ሰፖርት ተጠቀመው ባውንስ አረገ። ድጋሚ እንደ ሰፖርት ተጠቀመው ባውንስ አረገ። ድጋሚ ባውንስ አረገ። አሁንም ሶስተኛ ጊዜ ባውንስ አድርጎ ወዴት መጣ? ወደ ሌላኛው ኪ ሌቭል። ከዛ መጨረሻ ላይ እዚህ ጋር ብሬክ አረገው። ከዛስ እንደ ሬዚስታንስ ተጠቀመው። ከዛ ድጋሚ ብሬክ ዳውን አረገ። ከዛ ይሄንን ሌቭል ስቲል እንደ ሬዚስታንስ ነበር። ከዛ ፍሊፕ ሲያደርገው ደግሞ ላዩ ላይ ምን አደረገ? ይሄ ቨርቲካል አኩሙሌሽን እንደሚባለው ቨርቲካል አኩሙሌሽን አድርጎ ወደ ላይ ወጣ። ስለዚህ ይሄ ሌቭል በጣም ፈንዳሜንታሊ ስትሮንግ ሌቭል ነው። ይሄ ኪ ሌቭል ፕራይስ እዚህ ጋር ሲመጣ ወይ እንደ ሰፖርት ሊጠቀም ይገባል ወይ ደግሞ አግሬሲቭሊ ከወረደ በኋላ እንደ ሬዚስታንስ ሊጠቀም ይችላል። ለዚህ ይሄኛውን እንዴት ነው የሚባለው? በአይምሯችን ይዟለን ማለት ነው። ከዛ ይሄኛውም ሌቭል አለ ከላይ ይሄኛው ሌቭል አለ። ስንት ላይ ነው? ይሄኛው ሌቭል 101 ላይ ነው። በጣም ጥሩ። ከዛ አሁን በዴይሊ ስናየው የዴይሊ ስትራክቸርስ እንዴት ነው? ቡሊሽ ነው ቤሪሽ ነው የሚለውን ደግሞ ስትራክቸር ዋይስ ደግሞ ይሄንን ማየት እንጀምራለን። ይሄንን ስትራክቸር ዋይስ ስናየው ዴይሊው ቤሪሽ ነው። ለምን? ይሄንን እዚህ ጋር አንደኛው እናደርገውና ምንድን ነው ያደረገው? ሎ እዚህ ጋር ሎ መቁጠር ብንጀምር ሎ ሃይ እዚህ ጋር ሃይ ማለት ነው። ሃይ
ሎ እዚህ ጋር ሃየር ሃይ ክሊር ነው። ከዛ እዚህ ጋር ሃየር ሎ ከዛ ሃየር ሃይ ሃየር ሃዩ ግን ሲደረግ እንዴት ነው? ካንድል ክሎዝ አልነበረውም። ለዚህ ለአንዳንድ ሰው ይሄኛው ነበረ ሃየር ሎ፣ ለአንዳንድ ሰው ደግሞ ይሄኛው ነው ሃየር ሎ። ሁለቱም ያስኬዳል። ይሄኛው እንደ ሬጅ ተደርጎ ማለት ነው። ይሄንን እንዴት ነው? ይሄኛውን ሃየር እኔ ለምሳሌ ይሄኛውን ሌቭል እንዴት ነበር የቆጠርኩት? ይሄንን ሙሉ እንደ ሬንጅ ይሄንን አሁን ለምሳሌ ከለር ብንሰጠው ይሄ ሬንጅ ነበር ማለት ነው። እንደ ሬንጅ ኤክስትሪሙን ተጫውቶ ከዛ በኋላ ደግሞ ብሬክዳውን ሲያደርግ ብሬክዳውኑን መቀጠል ይቻላል። ስለዚህ በጣም ጥሩ። ለዚህ ስትራክቸሩ ምን ሆነ? ቤሪሽ ሆነ ማለት ነው። ቢትኮይን ዴሊ ላይ ቤሪሽ ነው። እሺ ቤሪሽ ሆነ። ሎ ሃይ፣ ይችኛዋ ሃይ ሎ አለ። ይችን ሃይ መቁጠር እንችላለን። ከዛ ይሄ ሎ አለ። ለዚህ ምን ማድረግ እንችላለን? ዴይሊ ላይ ይሄኛው ሃይ ሪስፔክት መደረግ አለበት ማለት ነው። ስትራክቸራችንን ለመቀጠል ቤሪሽ አድርገን ለመቀጠል። እሺ ይሄንን ሌቭል ምንድነው ሌላ ሰፖርት የሚያደርገው ሌቭል? እዚህ ጋር ምን አለ? ኪ ሰፖርት ሬዚስታንስ ሌቭል አለ። ለዚህ ፕራይስ ይሄንን ሌቭል ብሬክ አድርጎት እዚህ ሌቭል ላይ ኮንሶሊዴት አድርጎ ወደ ላይ ሹት ለማድረግ የሚሞክር ከሆነ ከዚህ ሌቭል በላይ ኮንሶሊዴት ማድረግ የሚጀምር ከሆነ ኢዚሊ 125 ኬ መውሰድ እንችላለን ማለት ነው። በጣም ጥሩ። ይሄንን እንደዚህ ማድረግ ከቻልን እስከዛ ምንድነው ፕላናችን? በጣም ጥሩ። ይሄኛው ምን ብለናል? የዊክሊ ቻርት ላይ ይሄኛው ሎወር ሃይ ነው፣ ሃየር ሎ ነው። ይሄ ሃየር ሎ ነው። ዊክሊ ላይ ይሄ ሃየር ሎ ነው። እዚህ ጋር ደግሞ ሃየር ሃይ አለ። ስለዚህ ይሄኛው ደግሞ ኤክስትሪም ሌቭል ነው። መቼስ እዚህ ጋር ሴለር መሆን አንፈልግም። ለምን? እዚህ ጋር የዊክሊ ዲማንዶች የሚገቡበት ሌቭል ነው። ከዚህ ፊብ ሌቭል ብንሰራ እዚህ ጋር ኦልሬዲ 0.78 ሌቭል ራሱ ዝቅ ብለናል። ይሄ የመጨረሻውን ዲማንድ ሚቲጌት ተደርጓል። ስለዚህ እዚህ ጋር ሴለር የመሆን እንትን ቢዝነስ ፕሮባቢሊቲው ፌል የማድረግ ፕሮባቢሊቲው በጣም ሃይ ነው። ስለዚህ እዚህ ጋር ሴለር መሆን አንፈልግም። አሪፍ ሴታፕ ቢገኝ ይሄ ዞን የሎንግ ዞን ነው። ግን ስቲል ሎንጎቹ ምንድናቸው? ካውንተር ትሬንድ ናቸው። ለምን? ለዴሊ ካውንተር ትሬንድ ናቸው። አይዲያል የሚሆነው 4 አወር አሁን ቀስ ብለን ወይ 4 አወር ላይ ወይ 6 አወር ላይ ስትራክቸር ሺፍት ሲደረግ ቡሊሽ መሆን ይቻላል ማለት ነው። በጣም ጥሩ። እሺ ከዛ ዴይሊ እንግዲህ እንደዚህ ከተባባል ይሄኛው ሌቭል እንግዲህ ቅርቡ ላይ ያለው ሬዚስታንስ 89800 ነው። ቅርቡ ላይ ያለው ሰፖርት ደግሞ 75600 ነው። አሁን 12 አወር ላይ እንገባለን። 12 አወር ላይ ስንገባ ስትራክቸር ዋይዝ ተመሳሳይ ሌቭል ላይ ነው። ስቲል ሎወር ነው። እዚህ ጋር እንደ ሃይ ስትሮንግ ሃይ ብለን ዲፋይን የምናደርገው ሃይ የለን። ስለዚህ ስቲል ይሄ ነው ሃያችን። ኢንቫሊዴት የሚያደርገው የቤሪሹን አይዲያ ይሄ 107,300 ሌቭል ብሬክ ሲደረግ። በጣም ጥሩ። አሁን ፕራይስ እዚህ ጋር ምን ማድረግ ይችላል የሚለውን ነው ማየት የምንችለው። እዚህ ጋር ምን ሌቭሎች አሉን? እዚህ ጋር ሂውጅ የሆኑ ኢምባላንሶች አሉ። እዚህ ጋር ፌር ቫልዩ ጋፖች አሉ። ይሄ የመጀመሪያው ፌር ቫልዩ ጋፕ ነው። እዚህ ጋር መተን ደግሞ ሁለተኛው ፌር ቫልዩ ጋፕ ድሮ ማድረግ እንችላለን። ሜቢ ይሄኛው የዴሊም ሌቭል ነው። ይሄኛውም የዴሊ ሌቭል ነው። ስለዚህ እነዚህ ሌቭሎች አግሬሲቭሊ ሴለሮች የገቡባቸው ሌቭሎች ናቸው ብለን ማየት እንችላለን። ይህንን ደግሞ ፈርዘር ኮንፈርም ማድረግ እንችላለን።
በተለያዩ ነገሮች። ለዚህ እነዚህ ሁለት ሌቭሎች አሉን ማለት ነው። ምን አይነት ሌቭሎች ናቸው? ይሄው ሌቭል ኮንፍሉዌንስ አለ። ይሄም ኮንፍሉዌንስ አላቸው። ምንድነው ኮንፍሉዌንሳቸው? ፌር ቫልዩ ጋፕ አላቸው ፕላስ እነሱ ላይ ምን አለ? ኪ ሬዚስታንስ ዞን አለ። ይሄ ዞን ፍሊፕ ከተደረገ እንደዚህ ከተመጣ ይሄንን ዞን አታክ የማድረግ ቻንሳችን በጣም ሃይ ነው። ለምን? ይሄንን ሌቭል እንደ ሰፖርት ይጠቀምበታል ማለት ነው። ካልሆነ ይሄ ሌቭል ደግሞ እንደ ሬዚስታንስ አክት ሊያደርግ ይችላል። ይሄኛው እንደዚህ ዲቪዬት ያደርግና ፕራይስ ድጋሚ ብሬክዳውን ያደርግና ኮንሶሊዴት አድርጎ ወደ ታች ሹት ሊያደርግ ይችላል። ለዚህ ስንት ቻንስ ነው ያለ? 3 ቻንስ አለ። እንደዚህ ነው እኔ ባያሴን ሴትአፕ ማድረገው። የመጀመሪያው ቻንስ ምንድነው? እዚህ ሌቭል ላይ ልክ ሲደርስ ፌር ቫልዩ ጋፑን ታፕ አድርጎ ይህን እንደ ሬዚስታንስ ተጠቅሞ ብሬክዳውን ማድረግ መቀጠል ይጀምራል። ሴለሮች እዚህ ጋር አግሬሲቭ ሴለሮች ይገባሉ። ፕራይሱን ወደ ታች ፑሽ ያደርጉታል። ወደ 77,000 ወደ 75,000 ወደ ታችኛው ሌቭል። ሁለተኛው ደግሞ ሲናሪዮ ምንድነው? ፕራይስ እዚህን 90 ኬንያ ላይ ያለውን ሌቭል ብሬክ ያደረገውና ግን እዚህ ላይ ኮንሶሊዴት አያደርግም። ይሄንን ቶሎ ሪጀክት አድርጎ ድጋሚ ከ90 ኬ ወደ ታች ዝቅ ይላል። ወደ 88 89 እዚያ አካባቢ ይመጣል። ያኔ ምንድነው ኢዚሊ ታርጌት ማድረግ የምንችለው የሰባዎቹን ኬዝ 75 74 አትሊስት ይሄንን ሎወር ሎ ኤም ማድረግ ይቻላል ማለት ነው። ሌላኛው አይዲያ ደግሞ ምንድነው? ሶስተኛው ባያስ ደግሞ ምንድነው? ይሄንን ሌቭል ፍሊፕ አድርጎ ወደ ላይ ኮንሶሊዴት ካረገ ኢዚሊ 98 99 ሊሄድ ይችላል። ለዚህ እነዚህ ናቸው ሶስቱ የትሬድ ባያሶቹ ማለት ነው። ለዚህ 12 አወር ላይ ይሄንን ሁላ ነገር ዲተርማይን ካደረግን 4 አወር ላይ ስንገባ ነገሮች የበለጠ ግልጽ ነው የሚሆኑት። ይሄ ሌቭል አያችሁት እንዴት ሆልድ እያደረገ እንደነበር። እዚህ ጋር የመጀመሪያ ባየሮች ገቡ፣ ፑሽ ለማድረግ ሞከሩ፣ አልቻሉም፣ ወረዱ። ድጋሚ እዚህ ላይ ኮንሶሊዴት ማድረግ ከበዳቸው፣ መጨረሻ ላይ አግሬሲቭሊ ወደታች ወረዱ። ይህ ሌቭል በጣም ኪ ሌቭል። ስለዚህ በዚህ መንገድ ቢትኮይን ቻርት ከዚህ በላይ ዲፕዳውን መግባት እንችላለን። 1 አወር ላይ መምጣት እንችላለን። ስቲል አይዲያው እሱ ነው። እዚህ ጋር ሾርት ለማድረግ እዚህ ጋር አሪፍ ሾርት ኦፖርቹኒቲዎች ያሉ ይመስላሉ። ግን ምን ማድረግ እንችላለን? 12 አወር ላይ ስንመለስ ምንም አሬስ የራሱ ዳይቨርጀንስ የለውም። ይሄ ነገር የመረጋጋት እንትን ያለው አይመስልም። ሜቢ እዚህ ጋር ሌላኛው ደግሞ ሲናሪዮ ምንድነው? ምን ብለን ነበረ? እስኪ ዴይሊ ላይ ተመልሰን ምን ማየት ይችላል? ይሄንን ሌቭል ማየት እንችላለን። ይሄኛው ሌቭል ሆልድ ማድረግ የሚችለው ሜቢ ምን ቢሆን ነው? እዚህ ጋር በጣም ሻርፕ የሆነ ሙቭ ወደ ታች፣ ከዛ ፕራይስ ቶሎ ብሎ ይሄንን ሌቭል ሪክሌም ማድረግ ቢችል፣ ከዛ ወደ ላይ ሹት ማድረግ ቢችል፣ እንደዚህ አይነት ነገር ብናገኝ ለሎንግ የሚያስኬድ ይመስለኛል። እና ለቢትኮይን ያለኝ ሀሳብ ይሄ ነው። አሁን ቪዲዮ ሊረዝም ስለሚችል ኢን ዲቴል 1 hour 50 minute ጌም ፕላን ሜቢ በቀጣይ ቪዲዮ እናያለን። ስለዚህ ቢትኮይንን እንደዚህ ብለን እስኪ አይዲያ ካወጣንለት ጌም ፕላን፣ ሌሎቹ ከረንሲዎች ሴም ሺት ናቸው። እነዚህ ተመሳሳይ ነው የሚሆኑት። አብዛኞቹ አይዲያቸው ኮንሰፕታቸው ሴም። ከዛ ወደ ጎልድ እንመጣለን። ለጎልድ ተመሳሳይ የማርኬት ቶፕ ዳውን አናሊሲስ ነው የምንሰራለት። ማርኬት አፕዴት። ይሄኛው ኪ ሌቭሉ የትኛው ነው?
ይሄኛው የመጀመሪያው ኪ ሌቭል አይደል? ክሊር ነው። ይሄኛው ሌቭል ክሊር ነው። ከዛ እነዚህ ሌቭሎች አሉ። እነዚህ ፕራይስ እዚህ ጋር አይመጣም ተብሎ ይታሰባል፣ ግን ከመምጣቱ ጣት እድል አለው። እነዚህም ሌቭሎች እንዳለ ግን ለአሁኑ ኢንተረስት የሚያደርጉ እነዚህ ሌቭሎች ስለሆኑ እነዚህ ነው። ስለዚህ ይሄኛው ሌቭል በጣም የተነካካ ሌቭል ነው ማለት ነው። እንደ ሬዚስታንስ 2 3 ተጠቅሞ 1 2 ታች ከዛ ግራይንድ አረገ እዚህ ላይ ወጣ። ከዛ በኋላ ሹት አረገ። ዊክሊ ዴይሊ ላይ እንመጣለን። ዴይሊ ላይ ነገሮችን ሲምፕል ነው የምናደርጋቸው። ይሄ ቡሊሽ ነው፣ ምንም ጥርጥር የለው። ግን ምን መጣ እዚህ ጋር ሎ አለ አይደል? እዚህ ጋር ያለው ይሄ ሜቢ የሬንጅ ፎርሚንግ ፓተርን ሊሆን ይችላል። ማለት ይሄኛው አሁን ክሊር አይደለም አይደል? በዚህ ሌቭል እና በዚህ ኤክስትሪም መሃል ጎልድ ዲስትሪቢዩት ሊያደርግ ይችላል። እንደዚህ አይነት ነገር ማለት ነው። ወይ ይሄ ሲናሪዮ አለ ወይ ይሄ አለ። ይሄኛው አንደኛው አይዲያ ነው፣ እንደ አንድ አይዲያ። እንደ ሁለተኛ አይዲያ ደግሞ ዴይሊ ላይ ስቲል ቡሊሽ ነው። ስትራክቸሩ ሎ ያለው እዚህ ጋር ነው። ምንም የስትራክቸር ሎ ብሬክ የተደረገ ሎ የለውም። እዚህ ጋር ደግሞ ስንመጣ 12 አወር ላይ እዚህ ጋር ትልቅዬ ፌር ቫልዩ ጋር ትቶን ሄደ። እሱን ፊል አረገ። እሱን ፊል ካረገ በኋላ የዚህ ሙቭ ክሬት ያደረገው ዲማንድ ማርኬት ውስጥ የገባው እዚህ ጋር ነው። እዚህ ጋር ማለት ነው። ይሄ ዲማንዱ የገባበት ነው አይደል? ዋናው ዲማንድ ይሄንን ፑሽ ያመጣው ዲማንድ የገባው እዚህ ጋር ነው። በጣም ጥሩ። ስለዚህ ይሄኛው ሌቭል ሆልድ ማድረግ አለበት ማለት ነው። በጣም ማርኬቱን ቡሊሽ አድርገን የምንቀጥል ከሆነ እሺ። ለዚህ እሱ አለ። እዚህ ጋር ደግሞ ሌላ ምን አይነት ሌቭል ክሬት ማድረግ እንችላለን? 4 አወር ኪ ሌቭል እዚህ ጋር ሳፖርት ብሬክ ተደረገ፣ እንደ ሬዚስታንስ ሆነ። እዚህ ጋር ፌክ አውት አደረገ፣ እዚህ ጋር ሬዚስታንስ ሆነ፣ ወረደ። ስለዚህ ይሄ ሌቭል በጣም ኢንተረስቲንግ ሌቭል ይሆናል ማለት ነው። 4188 አካባቢ ያለው ሌቭል። እሺ ለጎልድ ቡሊሽ ሲናሪዮ ምንድን ነው? ምን ቢሆን ነው ጎልድ ቡሊሽ የሚሆነው? ምን ቢሆን ነው ጎልድ ቤሪሽ የሚሆነው? ለእኔ ይሄ ሬንጅ ባውንድ ትሬድ፣ ይሄ ሬንጅ እና ሬንጅ ደግሞ ኤክስትሪም ትሬድ የሚደረገው ማለት አሁን እዚህ ጋር ይሄኛው ሌቭል ምንድን ነው? እነዚህ ምንድን ናቸው? ሎ ቮሊዩም ኖዶች ናቸው። እዚህ ጋር ይሄ ሌቭል ሎ ቮሊዩም ነው። እነዚህ ሌቭል ላይ ኢንስቲትዩሽኖች ሃይሊ ሊሳተፉ ይችላሉ። ከኪ ፍሊፕ ዞኖች ጋር ባይዘው ሎ ቮሊዩም ኖዶች በጣም ተመሳሳይነት አላቸው። እነዚህ ሎ ቮሊዩም ኖዶች ላይ ብዙ ጊዜ ኪ ፍሊፕ ዞኖች ናቸው ማለት እነዚህ ኢንስቲትዩሽኖች እነዚህ ሎ ቮሊዩም ኖዶች ላይ ነው ብዙ ኦርደር ኤክስኪዩት የሚያደርጉት። ስለዚህ እነዚህ ሌቭሎች አግሬሲቭሊ ወይ ሙቭ ይደረጋሉ ወደ ላይ ወይ ሙቭ ዳውን ይደረጋሉ ወይም ደግሞ ሪጀክት ይደረጋሉ። ስለዚህ እነዚህ ኪ ሌቭሎች ናቸው። ሜቢ ጎልድ ምን ሊያደርግ ይችላል? እዚህ ጋር ሃዩን ብሬክ ሊያደርግ ይችላል። ከዛ አግሬሲቭሊ ወደ ታች ፑሽ ዳውን ሊደረግ ይችላል። ይሄ አንድ ነገር ነው። ይሄ ምንድነው? ሁለት ኮንፈርሜሽን ይሰጠናል ይሄንን ሾርት ለማድረግ። የመጀመሪያው ምንድነው? እዚህ ጋር ኪ ሌቭሉ እንደ ሬዚስታንስ ተጠቀመው፣ ከዛ ሪጀክት አደረገ። ሁለተኛው ደግሞ ይሄኛው የሬንጁ የፊክስድ ቮሊዩም ሬንጁ ቮሊዩም ኤሪያ ሃይ ነው። ስለዚህ ይሄንን ሌቭል ዲቪዬት አድርጎ ሬንጅ ውስጥ ባካረገ ሚኒመም ፖይንት ኦፍ ኮንትሮል ጋር ይመጣል ወይም ደግሞ ቮሊዩም ኤሪያ ሎ ጋር ይመጣል ማለት ነው። ፕራይስ ኢዚሊ
ለዚህ ወይ ይሄ ነው ታርጌት ወይ ታች ያለው ምን ካረገ ፕራይስ እዚህ ጋር መጥቶ ዲቪየት ካረገ ወይም ፕራይስ እዚህ ጋር መጥቶ ዲቪየት ባያረግ ፕራይስ እዚህ ጋር መጥቶ አግሬሲቭሊ ወደ ታች ፑሽ ዳውን ማድረግ ይችላል። እነዚህ የጎልድ ቴኮች ናቸው። አለበለዚያ ሜቢ ጎልድ ወደ ታች ኢምፐልሲቭሊ ወደ ታች ሊወርድ ይችላል። አሁን ካለበት ሌቭል ላይ አሁን ካለበት ይህንን ሃይ ዲቪየት ሳያረግ እነዚህንም ማይክሮ ሃዮች ዲቪየት ሳያረግ እነዚህንም ሊኩዊዲቲ ግራብ ሳያረግ ቀጥታ ወደ ታች ሹት ሊያደርግ ይችላል። ስቲል ፕሮባቢሊቲ ያለው እንደሱም የማድረግ እንደሱ ካረገ ደግሞ ሌላኛው ዞን ደግሞ ዲፌንድ የሚያደርጉበት ቡሎች ዞን ደግሞ እነዚህ ናቸው። እነሱን ደግሞ ኢዚሊ እነዚህ ጋር ለኔክስት ባያስ እዚህ ጋር እንደዚህ ማድረግ እንችላለን ማለት ነው። እነዚህ ሌቭሎች ለምን ይጠቅሙናል? አሁን ኔክስት ፕራይስ እዚህ ጋር ከመጣ ይህንን ሌቭል እንደ ሰፖርት ሊጠቀምበት ይችላል። ዲቪየት አድርጎ ከላይ ሊወጣ ይችላል፣ ላይ ሊቀር ይችላል እና ደግሞ እነዚህ ሌቭሎች ብሬክ ዳውን አድርጎ ወደ ታች መሄድ ሊቀጥል ይችላል ማለት ነው። ለዚህ ለጎልድ ያለኝ አይዲያ ይሄ ነው። ምንድነው እኔ እዚህ ጋር ሾርት አለኝ ጎልድ ላይ ይሄን እዚህ አካባቢ አንድ ኤንትሪ ያለኝ የጎልድ ስቶፕ እዚህ ላይ አሁን የዚህን ትሬድ ስቶፕ ብሬክ ኢቭን ማድረግ አያስፈልግም። ለምን ሜቢ ፕራይስ እዚህ ጋር ዲቪየት ሊያደርግ ይችላል እንዳልኳችሁ። ለዚህ እዚህ ጋር ከመጣ ስቶፕን ያደርጋል ማለት ነው። ሌትስ ሲ እናያለን። እሺ ጋይስ እንግዲህ ቢትኮይን እና ጎልድን አይተናል። በቀጣይ ቪዲዮ ደግሞ ዩሮ ዩኤስዲን እናያለን። በዛው ዲኤክስዋይን እና የተለያዩ ኮሪሌሽኖችን በዛው ለማየት እንሞክራለን እና በኮመንት አሳውቁኝ። አናላይዝ እንዳደርግላችሁ የምትፈልጉት ቻርት ካለ ወይም የተለያዩ ኮንሰፕቶች ካሉ ምናምን